አንድማ ያጣላ ገና ከመተዋወቃችን እንጠላ ነው እንዴ? ለራባ ያደረከው እዚህ ደግሞ ወይ ለቆይ እንዴት መስለቀኝ ነው? ሰኔ ተረጋጊ። እንደምታስቢው አይደለም። አሃ እንደዛ ከሆነ ለምን ቅር ያላልከኝም እንዴ? እኔ ተረጋጊ። ምን አይነት እብድ ነች? ጭራሽ እብድ? ይሄን ጸጉርሽን ይጂ አስፋልት ላስፋልት መጥረጊያ ነው እሺ ማረግሽ? ሰኔ ተረጋጊ እንጂ ምን ሆነሽ ነው? ምን አለብስ ሰሚኝ? ምን ልስማ? እዛ አካባቢ ለምን ስራ እንደጀመርክ? ቆይ ይሄን ያህል ምን አድርጌ ነው? ያኔ እናት በሰላም ነው? እኔ እኮ ዛሬ ጫማዬን ሰፋልኝ። ዝም በይ። ዝም ካላልሽ ምላስሽን ነው እሺ የምሰፋው። ሰኒ ምን ሆነሽ ነው? ኧረ በእናትሽ ተረጋጊ። በቃ እንዳየሽው አይደለም ሁሉም ነገር አጋጣሚ ነው። በአደባባይ እየተጎራረስክ አጋጣሚ ነው ትለኛለህ አይደለ? አንቺ ግን ሁለተኛ እንዳላገኝሽ ትጸጸችበታለሽ። እንዴ ይሄን ያህል ምግብ ማምጣቴ ነው እንዴ ጥፋቴ? ቆይ እሷ ማን ነች? ጭራሽ እኔን ማናት? ለነገሩ ስለኔ ማንነት እንዴ ሊነግርሽ ይችላል? ሰኒ አንዴ ብትሰሚ ምን ችግር አለው? ለምንድን ነው ችግር እየፈጠርሽ ያለሽው? አረ ጭራሽ ችግሯ እኔ ነኝ? እስቲ አስበው እኔን ሆቴል ውስጥ ከማንም ጎረምሳ ጋር እየተጎራረስኩ ታገኝ። ጭራሽ አንተ አውላላ ሜዳ ላይ። እሺ ቆይ ሰው ሲያጎርስሽ አንቺ እምቢ ትያለሽ? እኔ ለማንም አፌ እንደማልከፍት ጠንቅቀህ ታውቀኛለህ። ለማንኛውም የጀመራችሁትን ጨርሱ። አረብሻችሁ። ሰኒ በዚህ ሁኔታ አትይዥም። አንዴ አዳምጪኝ። ቀኝ ወደዛ። አንድ ነገር ልንገር፣ ሰው የተነሳበትን ቀን የረሳ ቀን ነው እሺ መውደቅ የሚጀምረው። ቆይ ብታዳምጪኝ ትሞቻለሽ? እኔ በቃኝ። የቀረውን የመደለያ ቃልህን ደግሞ ለሷ ነገራት። ሰኒ ቆይ ማናት? ምንድነው የተፈጠረው? ይኸው አታምጪ አልኩሽም። ምግብ ባታመጪ ኖሮ ይሄ ሁሉ ነገር ባልተፈጠረ ነበር። ሻው እንዴት ነው ላሳምናት የምችለው? ቆይ ምግብ አምጥቼ ካንተ ጋር መብላቴ ምንድነው ጥፋቴ? የተስተካከለ ቤቴማ ባንቺ ምክንያት አይበላሽም። ቆይ ወዴት ነው ስታየኝ የምትሄደው? የምትሰራበት እቃስ? ቆይ ግን ማንሽ ልታበኝ ሄዳችሁ? አሁን ትቼው ብሄድ እቃውን ሁሉንም ነው የሚወስዱበት። እስኪመጣ ልጠብቀው። ምሳም እኮ ግን እንደዚህ የመጣበት በላ ጥሩ ነው። የሚስቴ ምግብ መብላት ጠልቼ ይመስልሻል? መመላለሱን ጠልቼ እንጂ። ታዲያ ለምን አልቋጠርልህም? አረም ቦታሽ ደግሞ በጧት እየተነሳሽ ለኔ ምግብ በመቋጠርና ቡና በማፍላት ተሰቃይኝ። ወይ ኪራዬ፣ አንተ የምትፈልግ ከሆነ እኮ ለኔ ምንም ችግር የለውም። ብቻ አንተ ፍላጎት ይኖር። አረ ተይው፣ እዛው ከነኪያ ጋር በላለሁ። ደግሞ ቋጥሬ ከሄድኩኝ ካህና ያልፍ። እንዴት ነው ግን ካህና ጋር አብራችሁ ነው እንዴ የምትበሉት? ቅጥረኞችን አብስተ ባቀረብካቸው ቁጥር ላንተ ያላቸው አክብሮት እንደሚቀንስ ታውቃለህ አይደል? አረ አብረን አንበላ። ከስንት አንዴ ነው ደግሞ ብንበላ ራሱ ባለቃና በሰራተኛ መሀል ያለውን ባውንደሪ ያልፉ። አንዳንድ ሰው እኮ ካንተ ጋር ማዕድ ስለተቋረሰ ብቻ ላንተ ያንተን ቦታ ይረሳዋል። ያው እኔ ለክብር ስለምጨነቅ ነው እንደዚህ መለክ። ይገባሃል? አውቃለሁ እናቴ፣ ግን እየበላሽ አይደለም ላጉርስሽ። አይ በቃኝ፣ አንተ ብላል። አንሳላት እንጂ ለምን ትዘጋዋለህ? አሁንም ታወራላችሁ አይደል? አራ ናውራ። ከስንት ጊዜ በኋላ መሰለ ስልኳን የስልክ ላይ ጠራው እንጂ አናውራ። እሺ ቆይ አሁን ምን ፈልጋ ደወለች? ቆይ ኪራ ሶሲን ጽናትን ሰልያት ብላታል እንዴ? እንዴ አልገባኝም። ለምንድን ነው ሚስቴን ሰልይልኝ ማለት? እና ሶሲ እኮ እኛ ህይወት ውስጥ የምትመጣው እኛን ለመለያየት ነው። በዚህ ጉዳይ የኔ ሰላም ሲነሳ አንተ ግን ምንም አልመሰለም። ሶሲ ለሁለታችንም ሰላም ሰጣን አታውቅ። ግን በአሁኑ ብቸኝነቷ የገባት መሰለኝ። ያው እንደ በፊቱ ባንሆንም ቢያንስ ብቸኛ ስለሆንኩኝ አብረኙን ምናምን ነው የምትለው። ምን ማለት ነው? ቆይ አንዴ አክሱ ላይ ሄደ ሰው እኮ ሊገልህ ነው የሚመጣው አይደል እንዴ? እሷ በዳይ ስለሆነች ነገሩን እንደቀላል ረሳችሁ። እኛ ግን ተበዳዮች ነን። እንዲሁ ልንረሳና ልንተው አንችልም። በቃ ትናደጂ ሲሆን ይሆናል፣ ካልሆነ ደግሞ ይቀራል። ደግሞ ለምን እንደሆነ አላውቅም፣ እናቷ በኔ በኩል ብር ልካላታለች። ጭራሽ እናቷን የሥራዋ ተባባሪ ያደረገቻት። በጣም ጥሩ። ቆይ ግን እሷ በቃ አንተን ለማግኘት ማትቆፍረው ጉድጓድ የላትም ማለት? አይ የሶሲ እናት እንኳን እንደዚህ አይነት ነገር የምታቃረለች። ያው እንድትቆጥብ ብላ ነው በኔ በኩል የላከችላት። እና ታዲያ እናት እኮ ምንም ቢሆን እናት ናት። የት ትደርሳለች ያለቻት ልጇ እንደዚህ ሆና ስትቀር ምንም የማይመስላትና የማይከፋት ነው እንደሚመስል። እሱም አይከፋታል እኮ፣ ግን ደግሞ እንደዚህ አታደርግም። እኔን ሰው ታምኛለሽ ትለኛለህ እንጂ እኮ እንዳንተ ሰው የሚያምን ሰው በህይወት አይቼ ማለቅ። እናቴ አሁን ላይ አንቺ ነሽ የተጨነቅሻለሽ። ትዳራችን የሚጎዳ አንድም ነገር ማድረግ አልፈልግም። እሺ ግን ሰዎች አንተን በምን አይነት መንገድ ሊያጠቁ እንደሚችሉ ስለማታውቅ ራስን ጠብቅልኝሽ።
እሺ እጠብቃለሁ አታስቢ እንደሞ እንጂ ጸሎት የትሄዶ ነው እሺ አሁን ታናግራታለህ አዎ በዛውም ገንዘብ ልስጣትና ልከላከላት አዎ በቃ ሁሉንም ገንዘብ አውጣና አስጣት እሱን ሰበብ አድርጋ አትመላለስ እንዴማ እንደዛማ አይሆንም እናቷ እኮ በየጊዜው ስጣት ነው ያለች ደግሞ ብዙ ገንዘብ ነው ያላከችው እንዴ እንደዛ ከሆነ እኮ በሰጣት ጊዜ ሁሉ ልትገናኙ ነው እንዴ ትራንስፈር የሚባል ነገር አለ እኮ በቃ ስትጠይቀኝ መላክ ብቻ ነው እኔም ሲጀምር የሷን ፊት ለማየት ዝግጁ አይደለሁም ይልቅ በቃ ስራ እየረፈደ ነው ልስጣትና ልሂድ ቆይ የት ቢሮ ነው የምታገኘት አረ አይደለም እዚህ ቆማ እየጠበቀችኝ እንደዛ ከሆነማ በቃ ሂድና አግኝታት ተመለስ እኔ እስከዛ ቡና አፈላለሁ እንደዛ ይሻላል አዎ አባቴ ሶድ ሂድና ተመለስ እኔ እስከዛ ድረስ ቡናውን አፈላለሁ እሺ በቃ ሂድና ቶሎ ና እሺ ምን አይነት እሳት ጨራሽ እንደምትልኪው አይሻለሁ ግን ባሁሉ ዝም አልልሽ ከባድ ቅጣት ነው መቀጣሽ ጠብቂኝ መጣ ብሎ ቆየኩ ደግሞ ሰፈሩ ድረስ መጥቼ ቤት ግቢ ለኛል ብዬ ስጠብቅ ጭራሽ እዛው ቁጭ በይ አለ እሺ ምንድን ነው የሚለው እጭ እንዴት ነህ? በሰላም ነው ቆየህኩ? ከባለቤቴ ጋር ቆንጆ ቁርስ እየበላው ነበር። ኪራ ቁርስ እየበላው ነው በቂ ነበር። ከሚስቴ ጋር ማለት አይጠበቅብህ። እሱ ጉንጭ ማልፋት ነው የሚሆንብህ። ደግሞ እንዳገባ አውቃለሁ። ሰርገም ላይ ነበርኩ። ታዲያ እንደዛ መሆኑን አይተሽ አንቺ መቼ ተውሽ? ከቀን ወደ ቀን እኮ እኛን ለማባላት ነው አይደል እየለፋሻለሽ? ኪራ አሁን ላይ እንደተቀየርኩ እኮ ልቦና ያውቀዋል። ግን ምን ያደርጋል? አንተ አሁን የምታስበው በራስ ጭንቅላት ሳይሆን በዛሽ ሚስት ጭንቅላት ነው። ካንቺ ጋር ቆሜ ስለሚስቴ ማውራት አልፈልግም። አሁን እናትሽ በእኔ አካውንት የላከችልሽ ብር አለ። አካውንትሽን ስጪኝና ገንዘብሽን ውሰጂ። ለዚህ ብቻ ነው የመጣው? እና ሌላ ለምን ይሆናል? እርግጠኛ ነኝ የምነግርህ ነገር ካለ ልትሰማ ነው እንጂ የመጣው። ለብሩ ቢሆን ኖሮ እዛ ሆነ አካውንትሽን ላኪልኝ ትለኝ ነበር። አንቺ ጭቅጭቅ ካልሆነ ምን ልትነግሪኝ ትችያለሽ? ሶስተኛ አይን እንድከፍትልህ ነው። አንተ አይን ስር የሚከናወነውን ስለማታውቅ እኔ እያየሁ እነግርሃለሁ። ሶስት የተርፍ ነገር ማውራት አልፈልግም። አሁን ቶሎ በይ፣ ወደ ቤት መመለስ አለብኝ። አይ ምንም። ግን ኪራ ትክክለኛውን ውሳኔ ነው የወሰንከው። እውነትን ማወቅ መራራ ሊሆን ይችላል፣ ግን እውነቱን አለማወቅ ደግሞ ህመም አለው። ሶሲ እኔን አትቅረቢኝ። ደግሞ የምትነግሪኝ የተለየ ምንም አይነት እውነት የለሽም። ይኸውልሽ እኔ ከዚህ በኋላ የምፈልገው ይሄ ድራማሽን ለአንዴና ለመጨረሻ ጊዜ ቋጭተሽ ከአንቺ ጋር መለየት ነው ፈልገው። ደግሞ አንቺ መቼም ሰው የምትሆኝ ሰው አይደለሽ። ድራማ አልከው? ይሄ ድራማ አይደለም፣ የንጹህ ሚስት ገመና እንጂ። ደግሞ እኔ ስላንተ ስለምጨነቅ ነው። አንቺ ለምንድን ነው ለኔ የምትጨነቂው? የኔ ትዳር መናወጥ እኮ ለአንቺ ምን አይነት ስሜት እንደሚሰጥሽ በደንብ አውቃለሁ። ይኸውልሽ ደግሞ ስለሚስቴ ስትናገሪ ከዚህ በላይ ቆሜ አልሰማሽም። ምክንያቱም ኪራ አንተ በጣም ጥሩ ሰው ነህ። አንተ ልዩ ሰው ነህ። ላንተ አይገባህም። ጽናት ጭንብል አድርጋ እየተጫወተችብህ ነው። ላንተ የምትገባህ ከጽናት የተሻለ የምታፈቅር ሴት ናት። ይህንን ነገር ካንቺ ስሰማው ሬት ነው የሚለኝ። በአንድ ወቅት ህይወቴን ለማበላሸት ደፋ ቀና ስትል የነበረች ሴት አሁን ለኔ ስትጨነቅ ማየቱ ማይመስል ነገር ነው። አውቃለሁ፣ አጥፍቻለሁ ኪራ፣ ስህተትም ሰርቻለሁ። ግን ያ ማለት ደግሞ አልተቀየርኩም ማለት አይደለም። ሲጀመር አንተ የኔ የዋ መሆን የጽናት ደግሞ ጭንቅላት አልባ ውሸታም መሆንን እያመንክ አይደለም። ይኸውልሽ እኔ ከጽናት ያጣሁት ምንም ነገር የለም። እንደውም ከሚገባኝ በላይ ፍቅር ሰጥታ ታምናልኝና ተንከባክባኝ የምትኖር የምታፈቅረኝ ሴት ናት። ደግሞ አንድ ነገር ልንገርሽ፣ ታማኝነት መልክ ቢኖረው ኖሮ እሷን ነበር የሚመስለው። ጭራሽ መልክ ቢኖረው እንዴ? እሷ እኮ ሰው ለመምሰል እንኳን ሜካፕ መቀባት አለባት። ሶሲ በቃሽ። ካሁን በኋላ በሷ ጉዳይ አልታገስሽም። እሺ ይኸውልሽ እስካሁንም ዝም ያልኩሽ ለዛች ምስኪን እናትሽና እንደ አባት ላሳደገኝ አባትሽ ስል ነው። እኔም እኮ ላንተ ስለማስብልህ ነው እንደዚህ የማደርገው። ቆይ አንተ ከሷ ጋር ከተፋታ ነገ ማገባ መስሎ ነው እንደዚህ የምትሆነው? ይሄ ማሰብ የተሳነው ጭንቅላትሽ ምንም ሊያስብ ይችላል። እሱን አውቃለሁ። እውነት እንደዛ ካሰብክ ከዛች ድስት ፈቅፋቂ ጋር አእምሮ ተቀያራችኋል ማለት ነው። አሁንም አፍሽን ዝጊ እንዳልደግምሽ እሺ። እንደውም ሴት ሆንሽብኝ እንጂ ብቀጠቅጥሽ ደስ ይለኝ ነበር። እንደፈለኩን ሰማኸኝ አይደለ? ይኸውልህ እንዳትሰበር ብዬ ሁሉንም ነገር ልነግር ሞክሬያለሁ። አንተ ግን ሊገባ አልቻለም። ስለዚህ ከዚህ በኋላ ልክ ስትሰበር ብዬ ከንፈሬን እየመጠጥኩ ቆሜ ያያለሁ። ብትሰብረኝ ራሱ አንቺን የሚመለከትሽ ጉዳይ አይኖር። ጥሩ። ለማንኛውም ሳይነቁ ነቅተ ሲነቁ ደግሞ እንደተኛ ለማስታወስ እወዳለሁ። ገንዘቡን አካውንት ልክልና በዛ አስገባልኝ። ደህና ሁን። ስሚ እንደዚህ አቃጥለሽኝማ የምትፈልጊውን ከተናገርሽ በኋላ እንድትሄጂ የምፈቅድልሽ ይመስልሻል? እና ምን ልታረገኝ ነው? ቆይ
ሰላማዊ ሰው ሁኚ አልከኝ አይደለ? እሱን ለመሆን ስሞክር ደግሞ አንተ ሚስትም ሁላችሁም ገፋችሁ እና በትንሽ ያልታመነ ለትልቅ እንደማይሾም አታውቂ? እሻው ምን አድርጊ ነው የምትለኝ? እውነቱን ስነግርህ አትሰማኝም። ኪራ እኔ አሁን ላይ የኔ ህይወት አልተሳካም፣ ያንተ ማይሳካ ምን ሰው አይደለም እያልኩ ያለሁት ጽናት አንተ ላይ ቺት እያደረገችብህ ነው፣ ተጠንቀቅ ነው። ቆይ ምን ማስረጃ ይዘሽ ነው እንደዚህ የምትይኝ? እሱን እንዳሳይህ እኮ ፍቃደኛ አይደለም። በቃሽ ሶሲ፣ ከዚህ በኋላ በትዳር አትግቢ። ሰላም መፍጠር የምትችይ ከሆነሽ ያለበለዚያ ግን ለሰማሽ ራሱ ፍቃደኛ አይደለሁ። ግን ይቆጫል በቃው። እሺ ወይ ግን ሶሲ ለምንድን ነው የማታይኝ? ደህና የምሮዬን አሳምኜ እየሰራው ለምን ትበጠብጭኛለሽ? ደግሞ አካውንቷ ሳትነግሪኝ የራስሽ ጉዳይ። ሰኒ ምን አለበት ብትሰሚኝ? እንዴ መንገድ ላይ እየጠራሁሽ እየሮጥሽ ትመጪያለሽ? እንኳን መንገድ ላይ አላስቆምከኝ፣ ጉድ ፈልቶ ነበር። ሰኒ የኔ ያክል እውነት አታምኚኝ ማለት ነው? ምን አለበት ትረጂኝ? ጭራሽ ከኔ በላይ እንዳምንጠብቀ ነበር። አታፍርም? ሰኒ ሙቻ አጋጣሚ ነው እያልኩሽ እኮ ነው። አረ አጋጣሚ ነው የተፈጠረው። ደግሞ በስም ያተማል። መንገድ ላይ ጫማ ተበጠሰ፣ ብር አልያዝኩም ስፋልኝ አለችኝ፣ ሰፋውላት። በቃ የኔ የተፈጠረው። አረ እና ገንዘብ ከሌላት ከሰማይ መና ወርዶላችሁ ነው ስትበሉ የነበረው? እንደ አጋጣሚ ቤቷ እዛ አካባቢ ነበር። በቃ ስለተባበርኩኝ ምሳ እንብላለችኝ፣ በላን። በቃ የኔ ያየሽው። ለምን ያመቱ በጎ ሰው ላይ አላስመሰግበ? ምናልባት ብትወዳደርኩ ታሸንፍ ይሆናል። ሰኒ እየቀናሽ ነው እንዴ? ልትነካኝ እንዳትሞክር። እህቴ ቤት አለሽ። ደግሞ በዚህ ጦስ መበጥበጥ አልፈልግም። ሰኒ ታውቆሻል፣ ግን በጣም ትንሽ ነገር ነው እያካበድሽ ያለሽው። ቆይ ትንሽ ቆይቼ መጣ ኖሮ ከዚህ የተሻለ ነገር ልታሳየኝ ነበር አይደል? ምንድነው ማሳየሽ? መተቃቀፍ፣ መሳሳ ወይ ደግሞ እቤቷ ድረስ ተከትሏት መሄድ። ለምንድነው ቆይ እንደዛ ማድረገው? አንቺ እኔን አታውቅኝም ማለት ነው? እሱማ ማውቅ መስሎኝ ነበር፣ ግን እስካሁን የገነባሁት ለአንተ ያለኝን ፍቅር ነው ያፈረስከው። ሰኒ እንደዚህ ሆነሽ አትገቢም። ሁሉም ነገር ተስተካከለ ባለበት ማግስት ሰው እንደዚህ መሆናችንን ማወቅ የለበትም። ሰው ያልከው እህቴን ነው። እሷ እኮ ባንተ ምን ያህል እንደምትተማመንብህ ባወቅ። እሱን አውቃለሁ፣ ግን አንቺም ገብተሽ ስለተናደድሽ ሌላ ስህተት እንዳትሰሪ። ስተረጋጊ አስረዳሻለሁ። ምንም የምታስረዳኝ ነገር የለም። እንኳን በጊዜ አወቅኩ። እሺ እንደፈለግሽ ተናገሪ፣ እኔ እችልሻለሁ፣ ግን በኋላ እንዳይቆጭሽ። ጭራሽ ነው የሆንኩኝ የምቆጨው? ይሄ ሁሉ ነገር እየተፈጠረ ያለው እኮ ባንተ ምክንያት ነው። ይሄን ሁሉ ይዤ የምጓዘው ባንተ ምክንያት ነው። እሱን አውቃለሁ፣ ግን እኔም እንዳስረዳሽ እድል ስጪኝ። እንዴትሽን አረጋጊው። ካልጠገባችሁ እሱ ነው ብሉት። እሺ ደግሞ ስታጎርሽኝ ትልቅ አርጊው። ፍቅርና ጉርሻ ሲያስጨንቅ ነው ጥሩ ብላለሽ በልልኝ። ሰኒ ምን ሆነሽ ነው? ምን አለበት ብታዳምጪ? እሺ እንዴት ነው? አረጋግቼ ላውራት እንሽ ነገሩ ተረጋጋ። ቆይ ምን ነው ኪራዬ? ቆየ ዝዬ እንዴት አደርሽ? እንዴ አንቺ ደግሞ አስሬ ነው እንዴ ሰላም የምትይኝ? አሁን ሳሎን አልተገናኘን? ምን አለበት እግዚአብሔር ይመስገን ብትይ፣ ሳሎን እንጂ እዚህ አልተገናኘን። እሺ እግዚአብሔር ይመስገን እኔ ደህና ነኝ። አዎ እሱ ቢመሰገን ቢያንስበት እንጂ አይበዛበትም። እኔ የምልሽ ጽዬ፣ ቆይ እዚህ ቤት ሁለት ሰው ብቻ ነው እንዴ ያለው? ማለት እንዴ ስኒ ሁለት ነው ብዬ ነው። እኔማ ሶስት ሰው ነው የሚታየኝ። ለነገሩ ችግር የለውም፣ እንደው በስኒ መያዣም ቢሆን ጠጣለሁ። ውይ ቆይ አመጣልሻለሁ። ውይ ጽ ደግሞ በቃ እምቢ ማለት ጭራሽ አልፈጠረብሽም አይደል እንዴ? ደግሞ ለጥቁር ቡና ሆ ሲጀመር ቡና ሰብሰብ ብለው ሲጠጡት ነው ደስ የሚለው። አዎ ግን ጽዬ ለምንድን ነው ጣውን ጨስ ፋፋ አድርገን ማናፈለው? ታዲያ እኮ ጣኑን ማታ ቢንቢ ሲያስቸግረኝ መኝታ ክፍል ወይራ ጨስኩበት። ታመጫለሽ? እሺ እሺ። አረ ኪራ ቆየ። እናቴ እዚህ ነሽ እንዴ? እኔ እኮ ሳሎን ትመጫለሽ ብዬ ጠበቅኩሽ ነበር። እሳት እስከማይነድ ድረስ እንዳይረፍድብህ ብዬ እኮ ስቶቭ ላይ ጣድኩት። አሁንማ በቃ ተይው፣ ረፈደ ልጅ። እንዴ ለምን? በቃ ፈልቷል እኮ። እንደፈራሁት አናዳላቀች ካለ ኧረ አልተናደድኩም። ከስራ ቦታ ደውለውልኝ ትንሽ የማይሆን ነገር ሰማሁ፣ ለዛ ነው። ምን ነው? ምን ተፈጠረ? አይ ምንም፣ እንዲሁ የስራ ጉዳይ ነው፣ ዝም ብዬ ነው። በቃ ልሂድማ፣ ረፈደ። ኪራ የስራ ጉዳይ ነው ብሎ ሸወደኝ እንጂ የመናደዱ ምክንያት እንኳን ሶሲ እንደሆነች እርግጠኛ ነኝ። ቆይ ዝም አልልሽም፣ ልክሽን ነው ማሳይሽ። ወይኔ ጽናት ለጽ ግን ለካ እሳት የለም። በቃ ስቶቭ ዳርም ቢሆን ከሰልጣላ አድርገን እናያይዘዋለን። እንደዚህ እንዳቃጠለችኝማ አትቀርም። ልኳ
እንኳን አሳያታለሁ። ቆይ ምን ጀበና አቃጥሎሽ ነው? አይ እንደሱ አይደለም። ትዕግስተኛ መሆን ማለት ሞኝነት አይደለም። የተኛ አንበሳ እኮ የሚነሳው ሲርበው ነው። የተራበ አንበሳ ደግሞ ምግብ አይመርጥም። ምን ነው ጣ ከኪራ ጋር ቁርስ በላችሁ እንዴ? ምን ነው ራበሽ? ዝም ያልኩት ለምን እንደሆነ ማወቅ አለባት። ቆይ አሳያታለሁ። ጽናት ግን ምን ሆና ነው? ምን አይነት ጉር ነው? በየደቂቃው ምንድነው ባህሪዋ የሚቀያየረው? አሁን ሰላም ትሆናለች፣ አሁን ደግሞ ሰላሟን ታጣለች። ምን አይነት ጉር ነው ግን? አዎ ጽናትማ የሆነ መንፈስ ይዟታል። ወይ በቃ ለኪራ እጄ ልንገረው። ቆይ ሳያመልጠኝ። ምን ሸለገሽ? ደግሞ ጨለማ ውስጥ ምን እየሰራሽ ነው? እንደዚህ ሲሆን ጉዳቶችን ረስቼ ከፍራቶቼ ሸሽቶ ይመስለኛል። ለዛ ነው ምሩዬ እንደዚህ አትበይ። እንደዚህ እያልሻለሽ እኮ ራስሽን ከልክ በላይ እያስጨነቅሽ ስለሆነ ነው። በቃ ሌሊትም ቀንም አይኔን ስጨፍን የሌለኝ ሳቅ የሚታየው ከየት እንደመጣሁት ባላውቅም ድንገት መታ አሸነፍኩሽ የምትለኝ ይመስለኛል። ምሩዬ ነገሮችን እኮ አብዝተ መፍራታችን የዛ ነገር ጥገኛ እንድንሆን ነው የሚያደርገን። እሺ ቆይ ናሆምን ወደ ራሷ ለመውሰድ ምን ያንሳታል? ወጣት ናት፣ ልጅ አላት ደግሞ በዛ ላይ። እንዴ ምሩ አንቺስ ምን ያስሻል? ናሆምን ይዞ ለማስቀረት ሚስቱ አይደለሽ እንዴ? እሱማ ነኝ፣ ግን ደግሞ ፊርማ እንኳን የለንም። ሰርጉን በዚህ ግርግር መሀል ተረሳ እና አንቺ እሱን ማስታወስ እኮ ያለብሽ አንቺ ነሽ። ከናሆም ጋር ብቻችሁን ስትሆኑ ሰርጉን አንስተሽ መጠየቅ። እንዴት ብዬ ነው የምጠይቀው? እሱ ለምን ረሳው? አውቃለሁ ብዙ ነገሮች ተፈጥረዋል፣ ግን ከዚህ በኋላ ግባይ ብዬ አልጠይቀው። እና ቆይ እንደዚህ በማድረግሽ ማንም እንደማይጎዳ ታውቂያለሽ። አንቺ ነሽ ተጎጂዋ። እሺ እኔ ምን ላድርግ? አውቃለሁ ኢሌኒም እኮ ከኛ ቤት ርቃለች፣ ግን እሷ ቤት አንድ ላይ ሳያቸው ሰማይ ምድሩ ነው የተደፋብኝ። አይዞሽ ምሩ፣ አሁን በድንጋጤ ውስጥ ያለ ሰው ነው እንጂ አንቺን ማሳዘን ፈልጎ አይደለም። ደግሞ ስለ ልጁ ማጣራት ስላለበት ነው። አላውቅም፣ ግን ውስጥሽ አስፈራርቶሽ አያውቅም? የሆነ ያበቃልሽ ያክል እንዲሰማሽ አድርጎሽ አያውቅም? እኔም ማምንሻለሁ እኮ። በቃ እሷ ምንም ብትል ማመን የለብሽም። ቤትሽን ሰላም ማሳጣት የለብሽም። እሌኒ ማለት በቃ ድምፅ አልባባም ናት። ግን እኮ እሷን መናገር አልችልም። አሁን እሷን የመናገር መብት የለኝም። ምንም ብታደርግ ደግሞ እውነቷን ነው። ምን ማለት ነው? በህይወትሽ ውስጥ እኮ ባውንደሪ ሊኖርሽ ይገባል። ማንም ሰው ቢሆን አንቺ በፈቀድሽለት መልኩ ነው ሊያወራሽ የሚገባው። ግን እኮ እሷ ልጅ አላት። በቃሽ ምሩ፣ ልጅ አለው። እሺ ምን ይፈጠር? ወይ በገዛ ፍቃድሽ ትራሽና ፍረሽ ለምን ለሷ አደሪላትም? ምን ማለት ነው? እንዴት ነው እንደዛ ማድረግ? እና አሁን እያልሽ ያለሽው እኮ እንደዛ ነው። ልጅ አለው ምን ይሁን ምሩ? ካንቺ በፊት የሆነ ነገር አይደል እንዴ? እንደዚህ ጨለማ ውስጥ የሚያስቀምጥ ነገር አይደለም። እሺ ቆይ አሁን እንዴት ነው መጨነቄን ማቆሙ? በመጀመሪያ አንቺ ለናውን ብቁ መሆንሽን ራስሽን አሳምኝ። ሲቀጥል ደግሞ ቃል የገባልሽን የልብ ማሽን ሊገዛልሽ አይደል እንዴ? ሲቀጥል ልጅ አልወለድሽም ማለት አንቺ ለናውን ብቁ አይደለሽም ማለት አይደለም። አንቺ እኮ ሰውን ላለማጣት ስትሞክሪ ምን ያክል እንደምትፈሪ ስላላወቅሽ ነው። እሺ አሁን ምንድነው የምትፈልጊው? እሱን እርግጠኛ ሁኚ። እኔ አሁን የምፈልገው በቃ እንደ በፊቱ ሰላም መሆን እኮ። በቃ አሁን ራስሽን አረጋጊ። እንደ በፊቱ ሰላማዊ ደስተኛ ሁኚ። እሺ ሞክራለሁ። መሞከር ብቻ እኮ በቂ አይደለም ሩዬ። ናሆም እንደዚህ ሆነሽ ሲመጣ የተፈጠረውን ነገር ነው የሚያስታውሰው። ስለዚህ አንቺ አሁን ሰላማዊ ሰው ሆነሽ ነው እሱን መጠበቅ ያለብሽ። እሺ ደስተኛ ለመሆንና የበፊቱን ቤቴን ለመመለስ ሞክራለሁ። ትችያለሽ ሩዬ። ደግሞ እኔም ካንቺ ጎን ነኝ። አመሰግናለሁ። እንደዚህ አትበኝ። እንደዚህ ስትኝ እኮ ያራቅሽኝ ነው ይመስለኝ። እሺ ካሁን በኋላ ግን እንዲህ በጨለማ ውስጥ ተቀምጠሽ ራስሽን እንድታብሰለስ አልፈልግም። ደስተኛ ሆነሽ ነው ማየት ነው የምፈልገው። እሺ በቃ አሁን ተነሽ፣ ሳሎን እንሂድ። እኔ አላውቅም፣ ግን በቃ ለመወሰንም ቢሆን እኮ እሷ ግልጽ አድርጋ የነገረችኝ ነገር የለም። እንዴ ኪራ፣ መቼስ የፍቅርን ነገር በደንብ ታውቋለህ አይደለም? ስለዚህ እህታችን መጎዳት የለባትም። ለዛ ስንል ደግሞ የግዴታ ጠርተን ማናገር ካለብን ማናገር አለብን። እሱማ መች ይቀራል ብለህ ነው። ግን አሁን ማውራት አንችልም። እናቷ ስላለች እንደዚህ አይነት ነገር መፍጠር አንችልም። ግን እኮ ስለ ልጁ ከነገርከኝ አንጻር ምንም አይነት ጊዜ መጠበቅ ያለብን አይመስለኝም። እንደዚህ ያልኩበት ምክንያት ምን መሰለህ? አንደኛ ልጁ በጣም ተሻሽሏል። ሁለተኛ ነገር ደግሞ ኪያን ብትሆን ለራሷ ማታውቅ አይነት ሴት አይደለች። እኔ አላውቅም፣ ግን ሄጄ ልጠይቃት ስለያየሁት ነገር ምንም ደስ አይልም። እሺ አሁን የምትለኝ ኪያን ንጥራትና እናውራት ነው? አዎ ደግሞ ታላቅ ወንድሞቿ ነን።
ምደብቀን አይመስለኝም። ስለዚህ ጠርተን የምናናግራት ባይ ነኝ። ይኸውልህ ክብሮሜ ልጅቷ አሁን አድጋለች እኮ እና ነገሮችን በራሷ መጋፈጥ ጀምራለች። ስለዚህ አሁን እኛ በድንገት ወደ እሷ ህይወት መግባት አለብን ብዬ አላስብም። ኪራ እሷ ምንም ሳትል ሄደን ከጎኗ መሆናችንን ካሳየናትና ካማከርናት አዎ ከጎኔ ወንድሞች ያሉ ብላ በመልካም መንገድ ታያዋለች። ዝም ካልናትስ ምን ልታስብ እንደምችል አስበው። ብቸኝነት ይሰማታል፣ ማንም የለኝም የሚል ባይተዋርነት ሊሰማት ይችላል። ስለዚህ የግዴታ እኛ ራሳችን ሄደን ጠርተን ማናገር አለብን። እሺ በቃ ቢሮ መች እንደምትገባ እርግጠኛ ልሁንና የሚመቻትን ቀን ጠይቀን እናወራታለን። እሺ እኔ የምልህ ግን ቡና ካልጠጣ የምትለኝ ልጅ እስከ ዛሬ ድረስ ካላመጣው ለምትል ልጅ ዛሬ አምጪልኝ ብላትም እስካሁን አላመጣችልኝም። አላቅም ሀናን ይኸው ቡና አምጪልኝ ካልኳት ስንት ሰዓቷ ግን ይኸው እስካሁን የለችም። የሆነች ከኔ የባሰች ሰው ናት። አረ በእናትህ ኒና እኮ አውቃ ነው የምታደናቁር። የገባት ናት። ይቺ እኮ ባዶ ቅል ናት። ባለፈው እየወለወለች ነበረ። ከዛ ለምን መጣ ብላ ትንጣጣችብኝ። እንዴ ምን ነው እላታለሁ። ለምን ጫማ ነው በቃ ካልሲ አቀባማ አትለኝም። አረ ወልባዩን ሰታ ራስ ወልውላ ለማለቷ ራሱ አንድ ነገር። ጭራሽ እንደዛም ታደርጋለች። አረ እስኪ ተወኝ። ለሀና የሚሳናት ነገር እኮ የለም። ግን አሁን ጽዳት መቅጠስ አይኖርብኝ አይቀርም። ስራ ትንሽ ተደራረበባት። ግን የሆነ ስትታይ ታሳዝናለች። እንዴት ማለት? በምን አንግል ነው ያሳዘነች? በልበርኪር ነገር አቀየር ነው ምንም አላልኩኝም። አይ ሰው እኮ ከማዘን ነው ብዙ ነገሮች የሚጀምረው። አረ እባክህ ተው ኪራ፣ ወዴት ነው የምትሄደው? እኔ እዚህ የመጣሁት በሰላም ለማውራት። እኔም መስሎኝ ነበር። ያው ባለፈው የተጸዳው እንዴት ነው ተወለወለው ጸዳ አልጸዳ ለማለት። በቃ በየርንበት ሁለት እየሆነ ነው የምንመለሰው። እኔ ሄዳለሁ። እንደውም ቡና ይቅርብኝ። እንዴ ለምን? ቆይ ኪራ እንደዚህ አትበለኝ። ልክ እኔ ካሁን በኋላ እንደዚህ አይነት ነገር ስላልገባ ለራሴ ቃል ገብቻለሁ። እሺ በቃቱ። ቆይ ከሌላ ተቃራኒ ጾታ ጋር ካወራሁኝ መካከላችን ሌላ ነገር አለ ማለት ነው? አረ በፍጹም እኔ እንደዛ ለማለት ፈልጌ አይደለም። እኔ እኮ ለጨዋታ ነው። ተው ኪራ፣ እኔ ምንም ነገር አልፈልግም። ታውቃለህ ያኔም ከሰኒ ጋር የጀመርኩት ነገር ነው አሁን እንደዚህ ለመሆን ያበቃኝ። እሺ ይቅርታ፣ የእውነት ሁለተኛ እንደዚህ አይደለም። ለእኔ አንተን ለማሳቀቅ ሳይሆን በቃ እንደዚህ እንደሆነ ስለማልፈልግ ነው። እሺ ገብቶኛል። በቃ እንደዚህ እንዲባል ስለማትፈልግ ነው። እኔም ከዚህ በኋላ እንደዚህ አልልህም። ስለተረዳኸኝ አመሰግናለሁ። ይኸውልህ ኪራ፣ እኔ ምን አይነት ባህሪ ያለኝ መሰለክ? ሰው ነገሮችን ካቆመበት መቀጠል ሊቀለው ይችላል። እኔ ግን ያንን ለማድረግ ይከብደኛል። ይሻትና ደድ በቃ ሁሉም እኮ ሲቀር ይቀራል አይደል እንዴ? እኔ ውስጥ ግን እንደዚህ የሚባል ነገር የለም። የሰው ልጅ ከልቤ ለማውጣት ብዙ ጊዜ ይፈጅብኛል። ሰኒን ከልቤ ለማውጣት ግን እኔ እንጃ። ጊዜ የማይሽረውና የማይነክሰው ስልጣን እኮ የለም። ማን ያውቃል? ሰኒን የምታስነቅ የተሻለች ንግስት ትመጣ ይሆናል። ግን ደግሞ ያው ለመዳን ጊዜ ይወስዳል። እስኪ እናያለን። መጸዳጃ ቤት ወዴት ጋር ነበር? ወደ ቀኝ ታጠፍ። አይ ክብሮም እና ሰኒ የት ይደርሳሉ ብለን ስንጠብቅ መጨረሻቸው እንደዚህ ሆነ ይቅር። ምን አለ እንደ ሰኒ እሱም ቶሎ በቆረጠለት ብዬ እመኛለሁ። ዊኪ መጣሽ እንዴ? በእናትሽ ወረቀቱ እኮ ሊበላኝ ነው። እንጂ ሰኒ ምን ነው ይሄን ያላስፈራለሁ እንዴ? ጋሺ ማለቴ አባተ እዚህ ምን ሰራለህ? ቆይ ምንም አልሰራሁም። ምን ሆነሽ ነው አውሬ እንዳየ የምደነግጪው? ኧረ እኔ ከዛም በላይ ነው ያየሁት። አሁን እንደዚህ አጓጉተሽን ከምቀር በስሚ ምን አለበት? ኧረ እዛው ሚስቶ ተሳሞት እንዴ? በሰው ቢሮ ሲጀመር ቢሮ ተሳስተዋል። የኪራ ቢሮ እዛ ነው። አንቺ ደግሞ ያለ እድሜሽ ወቅት አጠብቂያለሽ። አዎ አጠብቃለሁ። ቆይ እርሱ ሰውዬ ለምንድን ነው የማይተወኝ? ያላሳዝኑትም እንዴ? እና እንደዛ ሆቴል ትተሽኝ እኮ ስትመጪ ያላዘንኩብሽ ስለምወድሽ ነው። ምን አልከኝ? ማለቴ አልሰማሁህም። እኔ እኮ እንደዚህ አይነት ነገሮች ያመልጡኛል። አንቺን በጣም ነው የወደድኩሽ። በዛ ላይ ልጅ ነሽ። እንደ እሳት የሚያቃጥል ሰውነት ነው ያለሽ። ተመስገን ጌታዬ። የ77 ደርቅ ማስታወሻ የነበረው ሰውነቴ ወደ ፍቅር ተቀየረ። አቤት እንደምን ይሳናል። ይሄ ህዝብ ምንም አያውቅም። ዝም ብሎ እኮ ነው የሚያወራው። ሲጀመር አንቺ ትልቅ ሞዴል ነሽ። ከኔ ጋር ከተስማማሽ ልከፍልልሽ ይችላለሁ። ስለኔ የሰጠኸኝን ነገር አድናቆት ምናምን በሙሉ በጣም አመሰግናለሁ። ግን ይኸውልህ አንድ ነገር ረስተዋል። እሺ ነየኔ አበባ፣ ለአንቺ የሚሆን እኮ ቃላት እቼ ነው። ለእርሶ አይደለም ልጅ የልጅ ልጅ መሆን እንደምችል ነው። አንቺ የዘመኑ ወጣት አይደለሽ እንዴ?
እድሜ እኮ ቁጥር ነው። ደግሞ የዘመኑ ወንድ ምራቁን ዋጥ ሲያደርግ ነው ጥሩ። እና እርሶ እኮ ዋጥ ብቻ ሳይሆን ስልቅጥም ጭምር ነው ያደረጉት። ነይ ወደዚህ መግደርደርሽን ተይና እድልሽን ተጠቀሚበት። አንተ ሰውዬ ልቀቀኝ ብያለሁ። አይ ካልክ ግን ማለት ነው ይሄን ዴስክቶፕ አንስቼ አናተ ላይ ነው እሺ ማፈርሰው። ልብሽማ የጀግና ነው። እኔ ደግሞ ከልጅነቴ ጀምሮ የምታለፋኝ ሴት እወዳለሁ። ልቀቀኝ ብያለሁ። ከነሱ ፈነው እሺ ማዋረደ። አንቺ ምን ማለትሽ? ተረጋጊ እንጂ። አልረጋጋም። የጽድቅ ስራ ላሰራሽ አልከኝ መሰለህ እንዴ? እዛ ልጆችህን እና ሚስትህን ትዳርህን ትተህ እኮ ነው እዚህ ማይሆን ነገር እናድርግ እያልከኝ ያለው። ቆይ ምን አይነት ሴት መስዬ ነው? በቃ እኔ ፈለኩሻ። ልቀቀኝ። እኔ አባት አይደለሁም። ለዚህ ለመታሽኝ ጥፊ ዋጋ ትከፍያለሽ። ይውላን ሰውዬ እኔ ጮሃለሁ። እሺ ሰሚያለሽ? እኔም ካንቺ በላይ የሚጮህ መሳሪያ አለኝ። እባክህ ሰውዬ ይሄ ነገር ካፉ የሚወጣው ነገር ጥሩ አይደለም። እባክህ ያሳስተሃል። እና አንቺ መርዝ የሆነ ቃላትሽን እየሰማሁ እንዴት ልተውሽ? እንዴ ታዲያ እኔ አልፈልግም ስላልሰማ አልከኝ እንዴ? እኔ ምን ላድርግ? አሁን እምልሽን በሙሉ ታደርጊያለሽ። ያለበለዚያ አንቺን ገድዬ ጧት እኔ ገንዘቤ ያስፈታኛል። እርም ውስጥ ነው የገባሁት። እኔ አባተ የተመኘሁትን ማጣት አልወድም። እሺ በቃ እሱን ቁጭ አድርገው ተወውና እናውራ። ጥሩም ሴቶች በፍቅር የሚይዛችሁን አትወዱም፣ እንደ አህያ የሚረግጣችሁን እንጂ። እኔ እኮ ትልቅ ሰው አይሆን እንጂ ነው ያልኩት። ፍቅር የሚሰጠኝማ እፈልጋለሁ። አሁን መርበትበቱን ተይው። ምን ያህል ኃይል እንዳለኝ አየሽ አይደል? ኃይሉንማ እኮ አልካድኩም፣ ግን ደግሞ የቤተሰብና የትዳር ነገር ነው እኮ ነው። በዛ ላይ እድሜውም አለ። እሺ አሁን አርፈሽ የምትቀመጭ ከሆነ ተቀመጭ። እሺ የት ወንበር ላይ ነው ወይስ መሬት ላይ ነው? ጠረጴዛ ላይ የት ልቀመጥ? መሬትማ አይን እያየ አትቀመጭም፣ እኔ ላይ ነው እንጂ። ወንበሩን ወደ እኔ አምጪው። አላመጣው ሲጀመር። ቆይ ለምንድን ነው ወንበር እያለ አንተ ላይ የምቀመጠው? አንቺ ልጅ ማላረገው መስሎሻል አይደለም? አርፈሽ ተቀመጭ። ዋ በቃ እንደውም ሞት እንደሆነ አንድ ጊዜ ነው አይደለ? ለየትኛው የሚያጓጓው ህይወቴ ነው ሲጀመር። ግደለኝ፣ እንደውም ግደለኝ። እሺ ማላረገው መስሎሽ ነው? አንቺ ክፍታፍ ዝም በይ። አማ ምንድነው? ምን ሆነሽ ነው? ኪራ ይሄ ሰውዬ ሊገለኝ ነው። እኔ በቃ አልፈልግም። እኔ ከፈለክ አንተ ከስራም ቢሆን አባረኝ። አንቺ ምን እያልሽ ነው? ይኸውልህ ኪራ፣ እሷ እኔ እዚህ እንድሰራ አትፈልግም። እና ምን ያስጨዋታል እንደዛ ከሆነ? አላውቅም፣ እሷን ጠይቃት። ሀና ምን ሆነሽ ነው? እኔ እንደነገርኩ ነው። በቃ እኔ በዚህ ሁኔታ መቀጠል አልፈልግም። እኔ በቃ ሴትነቴ ላይ እንደዚህ አይነት ነገር መጠቀም አልፈልግም። ኪራ ምን እያወራችሁ እንደሆነ የማውቀው ጉዳይ የለም። ምን እናንተ ግን ቢሮ እናወራለን። ኪራ እኔ ከፈለክ አባረኝ እንጂ እኔ በእንደዚህ አይነት ሁኔታ በቃ መቀጠል አልፈልግም። እኔ እንደዚህ አይነት ሰው አይደለሁም። በቃ አይደለሁም። እሺ በቃ በኋላ እናወራለን። አምላኬ ግን ለምንድን ነው ቆይ እንደዚህ የሚፈትነኝ? ለእኔ የሚሰጠኝ ፈተናዎች በሙሉ አያልቁበትም እንዴ? ቆይ እኔ ምን አደረግኩ? አይዞሽ ተረጋጊ። ታውቃለህ ነገሮች በቃ ሁሌም ምን ላይ ይጠማሉ። ይሄን እኮ የሰውዬ ሌላ ቦታ ጥሩ ነገር የሚያደርግ ሰው ይሆናል። እኔ ጋር ግን በቃ አይዞሽ ያጋጥማል። አለማችን ይኸውልሽ በእነዚህ አይነት ሰዎች የተሞላች ነች። ግን ደግሞ እነሱም ወደው አይደለም እንደዚህ ሆኑት። አንዳንድ የሚያጋጥሟቸው ሴቶች እሺ ስለሚሏቸውና ፈቃደኛ ስለሚሆኑላቸው ሁሉም ተመሳሳይ ይመስላቸዋል። ለዛ ነው ከአንድም 2-3 ጊዜ እኮ መጥቶ አልፈልግም አልኩት። በመቁረቢያ ጊዜው እዚህ መጥቶ እኔ ጋር ይጃጃልብኛል። እሺ በቃ አሁን ተረጋጊ። ባልፈነክተው ኖሮ ግን ማለት ነው ይቆጨኝ ነበር። እሺ ምን ፈንክተሽው ነበር? ብዙም ባይሆን አዎ በድንጋይ ትንሽ ጫር ነገር አድርገዋለሁ። እና እንደዚህ አድርገሽ ነው አልፋታም ያለሽ? እኔ ምን እልህ ነው መሰለኝ አለበት። በቃ አልፋታ አለኝ። እኔ እዚህ ስንት ስራ ያጦዘኛል። ጭራሽ እሱ ደግሞ እየመጣ ያዝገኛል። እሺ በቃ እኔ አግዝሻለሁ የምችለው ከሆነ። ወረቀቶቹን ቀናቸውን እያየን መደርደር ነው። አይዞሽ አግዝሻለሁ። ግን ደግሞ መጀመሪያ አንቺ ተረጋጊ። እሺ ምኑን ተረጋጋሁት ብለህ ነው? እሺ ለመረጋጋት ወይ ውሃ ጥሩ ነው። ውሃ የለም እንዴ? ውሃ ጠጪ እስኪ። አይ የለም ጨርሻለሁ። በቃ እሺ ውሃ ይዤልሽ ልምጣ። እንዴት መጣ?
ውስጤ ሚስት ዛሬ በጣም ቆንጆ ሆናለች ሂድናያት አለኝ እና ውስጥ እኮ አልተሳሳተም ቆንጆ አልሆንኩም የኔ ፍቅር አንቺ እኮ ቆንጆ ለመሆን መኳኳል ምናምን አይጠበቅብሽ ሲሰራሽ በጣም ተጠብቦብሽ ነው የሰራሽ እናንተ ቆንጆ ሚስት ለመሆን እኮ ታዲያ ፈጣሪ ቆንጆ ሚስት ሰጠኝ አይደል እናቴ ምሳ በላሽ በልቻለሁ እሺ መድኃኒቴንም ወስጃለሁ ሸምጣጥቻለሁ የኔ ፍቅር እንደዚህ ራስሽን ስትንከባከቢልኝ ነው ደስ የሚለኝ እሺ ካሁን በኋላ አንተ ያለ እንዴት ቆንጆ እየሆንክ እንደምጠብቅ እምርዬ ግን ከሁሉም መልክሽ የትኛው እንደምወድልሽ ታውቂያለሽ የቱን ነው ይሄ ከእንቅልፍሽ ትንሽ ያለው መልክ አለ አይደል እሱ መልክሽን በጣም ነው የምወደው እሱን ታዲያ ዘላለም ልታየው አይደል እኔ ምን እናቴ ቆይ ዛሬ ምን ተገኝቶ ነው እንደዚህ ደስታ በደስታ ነሽ አንተ መኖር ብቻ ደስተኛ ያደርገኝም ብለን እንደዚህ ያልሽ በፍቅር ቅልጥ አታድርጊ በቃ ዛሬ ሳስበው እንደዚህ ከሆነ እንቆይተናል ለምን ከናው ጋር አሪፍ ጊዜ እናሳልፈን ብያስብኩ እንደዚህ ከሆነማ እኔም ልዕልቴን ለማስደሰት አላንስም ስለዚህ ምንም በቃ ቆንጆ ሰርፕራይዝ አለሽ ምንድነው የምን መቸኮል ነው በኋላ ታይዋለሽ እሺ ተጠብቃለሁ በቃ እናቴ አሁን ሙቁኝ ትንሽ አውሩ ሰድ በቃ ፎጣ መጣላለሁ ከዛ ልትመለሽ ይኸውልሽ ታጣውሽ ነው ልትመለሽ እሺ አረ ለዛ ከሆነ አልመጣም ያኔ ጠብቅሻለሁ በመጀመሪያ ደረጃ አንተ እዚህ መገኘት ነበረብህ ነገር ግን አንተ የዛን ጊዜ የለህም ለምን እንዳልመጣው እኮ ነገርኩት እና እኔ በዛሽ ጋጦጥ ሰራተኛ መስተናገር ነበረብኝ እሺ ለሱ ይቅርታ ጠይቃለሁ አሁን ግን በቃ ሌላውን ነገር እንተውና ወደ ስራችን እንግባ እኔ ከስራው ምን አለኝ ከክብሬ ነው እሺ ባህና ስም እኮ ይቅርታ ጠየቅኩኝ እንደ ድርጅትም ስማችን በእንደዚህ አይነት ነገር በመነሳቱ ይቅርታ እኔ የምፈልገው የሷን የግል ይቅርታ ነው ቆይ ምንድነው የምትለው እንዴ ሃና አንተ እንደምታውቃቸው አይነት ሴቶች አይደለችም ይሄ ለምን አይገባ እየተቆጣኸኝ ነው አዎ እንደ አንድ አለቃ ለሰራተኞቼ ኃላፊነት መውሰድ አለብኝ እና ደግሞ በማላቸው የተፈጠረው ነገር ሰምቻለሁ እና እኔ ነኝ ጥፋተኛው አዎ አንዲትን ወጣት በገንዘብ መደለልና የማትፈልገው ነገር እንድታደርግ ማስገደድ የትልቅ ትንሽነት ይታወቃል እየተናገርከኝ እኮ ነው እስካሁንም ስራውን ብዬ ነው ዝም ያልኩት ካሁን ሰዓት ጀምሮ ስራውን እንዳጣሁ ለነገር እወዳለሁ ጥንቅር ማለት ይችላል አንተ ጋር ብቻ ነው እንደ ስራ ያለው ይኸውልህ ቢገባ በጣም ነበር የታገስኩ ለምታወራው ነገር ጥንቃቄ አድርግ በኋላ ትቆጫለህ እንደውም የሚቆጨኝ አንተ መታገስ ከዚህ በኋላ የስራ ኔትወርክን ስቆራርጠው አርፈ ትቀመጣለህ እሱን እናያለን ፈጣሪ ያለልኝ ነው የምበለው ስትቸገር እግሬ ስር መተህ ወድቃ ትለምነኛለህ እናያለን እኔ እኮ ይሄን ስራ የጀመርኩት አንተን ተማምኜ ሲሆን ፈጣሪን ተማምኜ ነው በጣም ጥሩ ድጋሚ እንገናኛለን እግሬ ስር ወድቃ ትለምነኛለህ ሰማኸኝ አይደል አንዳንዶች እድሜያቸውን በሻማ ብቻ የሚቆጥሩ ግን ውስጣቸው ያልበሰለ ትንንሾች ናቸው ከዚህ በላይ እዚህ ቤት መቆየት አልችልም እዛ ምሰራውን ቃል ይወስዱብኝ ይችላሉ ስለዚህ ልሄድ ነው እና እኔ ግሬን ያስኩ ቆይ ምንድነው የሆንሽው ለምን በግልጽ አትናገሪም በእናት ጆከር ምንም እንዳልተፈጠረ አታስመስል ይኸውልሽ ማመን አለማመን የራስሽ ፋንታ ነው ግን እኔ ልጅቷን ካለዛሬ አላቃትም እኔ ምን አገባኝ አወቃት አላወቃት ጉዳይ አይደለም እኔ ሰኒ ሰው ዘጋ መጥፎ ሰው ነኝ ሰኒ ለዚህ ውሳኔ ግን የቸኮልሽ አልመሰለሽ እንደውም አንተን ለማመን የቸኮልኩ ነው እየመሰለኝ ያለው እሺ እንዳልሽ እኔም አላስገድድሽም ያንቺን ነፃነት እንደማከብርልሽ ታውቂያለሽ እኔም እንደዛው ካሁን በኋላ እንደፈለክ መሆን ትችላለህ ይሄ ንግግርሽ ግን ቀልድ እንዳልሆነ ነው የገባኝ እኔ ህይወቴ ላይ ቀልድ አላውቅም አንተ ግን ቀልድ ከመሰለ መሳቅ ትችላለህ ባለፈው የነገርኩሽን ታሪክ አስታውሽ እኛ እኮ እንደዛ እየሆንን ነው ጭራሽ ትቼ መሄዱን ይሆንኩኝ አንተ እኮ ነዛ ከማንም ጋር ይሄድክ በቃ ይሰኒ በቃ ከዚህ በኋላ አታውሪ እንደዛ እንደ ውሻ እኮ ስታደርጊኝ ተናደሽ ነው ብዬ ነው ዝም ያልኩሽ
ግን ከዚህ በላይ እንድትናገረኝ አልፈልግም። ጭራሽ እየተቆጣህ ነው? እና አልሰማም አልሽኛ። ቆይ ምንድነው የምሮሽ ውስጥ ያለው? ልታስረጅኝ ትችያለሽ? በቃ ካሁን በኋላ ምንም ብለህ ባደረከው ነገር እንደማትጸጸት አረጋግጣልኛል። ቆይ አንዴ ቆም ብለሽ ብትሰሚኝ ቆይ ምንሽ ሊቀነስ ነው? ካሁን በኋላ ምንም ብለህ ልሰማኝ እንደማትችል ግልጽ ነው። ስለዚህ እዚህ ጋር ይብቃል። ቆይ ሰው ምግብ አመጣልኝ በላው፣ ምንድነው ክፋቱ? ደግሞ መጎራረስ ባህላችን እንጂ የፍቅር መግለጫ አይደለም። ለማንኛውም ሁሌም እንደምወድሽ ግን ወቂ። ጭራሽ ከሱም ሲቆጣኛል እንዴ? በመንገድ ላይ ከማንም ጋር እየተጎራረሰ አረ ቅዱስ እባክህ አንዳንዴ እንኳን የምልህን ነገር እንደው ስማኝ እባክህ። ቆይ ምንድነው የምትለኝ ናቲ? የጀመርኩት ፊልም አለ። ይሄን ኳስ በኋላ አናየውም እንዴ? የት ሄድብናል እንዴ? አንተ ወንድ ልጅ አይደለ እንዴ? ለነገሩ ሴቶቹም ኳስ እያዩ ነው። እንዴት ነው አንተ ኳስ ትቼ ፊልም ላይ የምትለው? ቆንጆ የፍቅር ፊልም ጀምሬያለሁ። እሱን ልጨርስ ብዬ እኮ ነው። ምን የፍቅር ፊልም ነው ያልከው? ብታይ ልጁ ሴቶቹን እንዴት እንደሚጨርሳቸው ብታይ ጉድ ነው የምትለው እኮ ጉድ። እና አንተ ሴቶቹን ለማተራመስ ነው ፊልሙን እያየ ያለው? በእርግጥ ሁሉንም አይደለም። አንዷ ሴት ላይ ግን መተግበር እፈልጋለሁ። ማንን? ማንነቷ ምን ያደርግልሃል ቅዱስ? ያው ነው ልቀይርልኝና ቶሎ አየት አድርጌ ሄጄ ልተግብረው። በእርግጥ ልጅቷ የምትፈለጥ አይደለችም። በቃ ግንብ በላት። ማናት እባክህ እንደዚህ ልብህን ያንበረከከችው? እኔ እኮ ናቲ ምን ነው ከሳብህኝ እላለሁ። አጅሬው ለካ ፍቅር ይዞ ነው። አዎ በጣም ነው የከሳሁት። የሚገርም ነገር ሰፊ እየፈለኩ ነው። ቆንጆ ሰፊ ባገኝ አሰፋው ነበር። ምን ሰውነትህን ነው እንዴ? እና እንደ በልብስ መቆንጠጫ እኮ ከኋላ ይዤው እኮ ነው ያለሁት ቅዱሴ። አንተ በፍቅር አይደለም በምንም ነው ማትከሳው። አሁን ልጅቷ ማነች እንዴ? ራኬብ አልነገረችም እንዴ? እኔ እኮ እሷ ስለምታውቅ እኮ የነገረች መስሎኝ ነበር። ማለት ራኬብን አውርታት ነው? ምን ባለፈው የኒና ፍቅረኛ እኮ ሲደበድበኝ ያው እሷ ደግሞ በእኔ እጅ ነው የምትጠፋው ብላ ቤቷ ወስዳኝ ተንከባክባኝ እንደውም መታሉ ሰከኝም እንዴ አንተ? ቆይ ኒናን ያልከው? እሷ እኮ አይደለችም ቅዱሴ፣ ሌላ ሰው ነው እንደዚህ ያደረገው። ተው ሲጀመር ከሷ ውጭ ማንም ሊሆን አይችልም። እኛ በእናንተ ተረባን ስቃለን። አጅሬው ለካ ከጀርባ ስራህን እየሰራህ ነው። ቅዱሴ እኔ የምር ፈልጌው እኮ አይደለም፣ ግን በቃ እኔ ሳላስበው እኔ ወድጃታለሁ። ፍቅር እኮ በቀመር አይሆንም። እሺ ቅዱሴ ምንድነው ማድረግ ያለብኝ? እንዴት አድርጌ ነው እጄ ማስገባት የምችለው? ኒናን እንኳን ፍቅር ማስያዝ ትንሽ የሚከብድ ይመስለኛል። ነገር ግን አንተ አይከብድም። አንድ ነገር ብቻ ነው ሊያስቸግር የሚችለው። ይኸውልህ ቅዱሴ እኔ የምር እሷን ብቻ ያስገኝልኝ እንጂ ምንም ነገር አደርጋለሁ። ምንድነው ንገረኝ። ጎቤው ነው ያ የድሮ ፍቅረኛዋ። አይ ቅዱሴ እሱ ነው የሚያስጨንቀኝ እንዴ? እሱማ እኮ ችግር የለውም። ቢያንስ የሚቀመጥበትን ቦታ ስለማቅ እሱ አይከብደኝም። እዳው ገብስ ነው። ደግሞ ምን ልታደርግ ነው ዘይድ? እዛ ምን አደርጋለሁ? ሲጀመር እግሬንም አላነሳም እንጂ ወደዛ ማለት እሱ ግድ የለም። በላኛው መንገድ ብሄድ አያገኘኝም። ብቻ እሷ እሺ ትበለኝ እንጂ። አንተ እሱ እንዳያገኝ እኮ ያ ማለት እነ ኪራቤል ለመድረስ በጣም ዞር ነው የምትሄደው። ለምን ሲፈልግ እንደ አደባባይ 3 ያልዞረውም። ዋናው ዞሮ ዞሬም ቢሆን እነ ኒና ቤት መገኘቴ ነው ዋናው ነገር። እንግዲህ አስተርመን አውጣ። ሴት ልጅ ጀግና ካልሆንክ ፈጽሞ አትፈልግም። ቅዱስ እኔ ምንም አልገባኝም። እሺ እኮ እንዴት ነው ጀግና መሆንላት? እንግዲህ ይኸውልህ ጀግና የሚሆነው በመጀመሪያ ፍርሃትን በመተው ነው። ሲቀጥል ደግሞ ስፖርታዊ እንቅስቃሴ በመጀመር። አሁን ገና ተሳሳት። መጀመሪያ አሞት ነው የሚያስፈልገው። እንዴት? ይኸውልህ እኔ ሲጀመር እሱ ነገር የለኝም። በሕክምና ተመርምሬ እንደሌለኝ ተነግሮኛል። አሁን ምን ማድረግ እንዳለብኝ ራሱ አላውቅም። ቅዱስ የምሬን እኮ ነው። ባለፈውም በቃ የበሬ ተካል ብዬ የበሬ ሐሞት ጠጣው፣ በሽንት መልክ ወጣ። በቃ ለኔ አልተፈጠረም ሐሞት። አይናቲ ሲጀመር አንተ የተፈጠርከው ዞን ለማሳቅ። እሺ የምሬን ነው ቅዱሴ። አሁን ለኔ የምታስብልኝ ከሆነ ለምንድን ነው ደፋር እንደሆነ ማታረገኝ? አንተ የምሬን ነው? በቃ እኔ በቃ ወስኛለሁ። አሁን ዝግጁ ነኝ። በቃ ሸንቀጥ እንድል አድርገኝ። በቃ አያሳስብም። አንተ ብቻ ሞራል ይኑርህ እንጂ ሌሊት 11 ሰዓት ተነስተህ እንሮጣለን። አይ ቅዱሴ እኔ ያየ ከስፖርት የማይመቸኝ ዋነኛው ነገር የጠዋት መነሳቱ ነው። ማን ነው በጠዋት ነው ብሎ የወሰነው? አንተና እንቅልፍ እኮ መቼም አትላቀቁ። ያ ማለት ደግሞ መቼም ሰውነትህ ልቀነስ አይችልም። ቅዱሴ አንተ እኮ ለኔ የምታስብልኝ ከሆነ እኮ ሰዓቱን መቀየር እንችላለን። ወይ 3 ሰዓት ወይ 4 ሰዓት ላይ። በዛ ሰዓትማ ስራ ሄዳለሁ።
አስበዋል 4 ሰዓት አንተን ልጅ ስሮጥ። ቅዱሴ ግን እቺን ቀላል ነገር ማድረግ ለእኔ ከበደክ? እሺ በቃ ይኸውልህ ለአንተ ስለሆነ ብቻ ነው እንደዚህ ማድረገው። 1 ሰዓት አድርጌልሃለሁ። ከዛ ውጪ ግን ይኸውልህ አልስማማም። እሺ በቃ ቅዱሴ ተስማምቻለሁ። በቃ ይሁን በ1 ሰዓት። የኔ ችግር ምንድነው ከእንቅልፍ የምነሳው 3 ሰዓት ነው። ስለዚህ ምን አደርጋለሁ? ቀን 10 ሰዓት ተኛለሁ ማለት ነው። ምን የእንቅልፍ ሰዓት እንዳይዛባብ ነው ቅዱሴ? ዋናው ለሰው ልጅ መሰረታዊና እኮ ጤናማው ነገር እኮ እንቅልፍ እኮ ነው። እንቅልፍ ወሳኝ ነገር እኮ ነው። ሲጀመር እኔ ካንተ ጋር ምን አጨቃጨቀኝ? ገብቼ በፒሲያ ላይ ያውልክ የምር ቅዱሴ ለፍቅር የከፈልከው መስዋዕትነት ግን አንድ ቀን አወራልሃለሁ። የምር ቅዱሴ ይሄ ደግሞ እንደኒና ካልተደበደበ አይሰራም ማለት ዘንድሮ የማይበረታ የለም። እኔ ለሪሞት አይ ቅዱስ ደብቀው ነው አለቀ እንደ ፊልሙ። ህዝብ ቆጠራ ጀምሬ ልበልሽ? እንደዛ ነው እንዴ? እኔ ደግሞ አስገቢኝ ልትኝ መስሎኝ እንዴት እንደደነገጥኩ ብታይ ልቤ ራሱ ልትወጣ ነበር። ይኸውልሽ ሶስዬ በቃ እዚህ ቤት ያለነውን ቁጥር ታውቂያለሽ አይደል? ዝም ብለሽ መዝገብ አድርጊኝ በቃ። ይኸውልሽ ሊና አሁን እዚህ ጋር ካንቺ ጋር ቆሞ ለመዳረግ ጊዜ የለኝም። እንዴ እንዴት ነው እባክሽ ሶሲ? በረደልሽ እንዴ ድብድቡ? አንቺ ልጅ ጽናት አለች አይደል? በቃ አስገቢኝ እሷ ጠርታኝ ነው የመጣሁት። ማንን? አንቺን ጽናት ጠርታሽ? የእውነት ሶስዬ የእውነት ጽናት ጠርታሽ ከሆነ መሞቻሽ ደርሶ መሆን አለበት። ዝም ብለሽ ብትሄጂ ይሻልሻል። ግድ የለሽም። እኔ ተናግሬያለሁ። ምን እያልሽ ነው? ቆይኛ ሁሉ ጊዜ ለጸም እንፈላለገው ነው የሚመስልሽ እንዴ? ሶሲ እንኳን ደህና መጣሽ። ደህና ነሽ አይደል? ደህና ነኝ ጽናት። ስትደውይልኝ እኮ ማመን ያቃተኝ። እሺ አሁን ግቢ በይ ወደ ውስጥ። ጽናት እንዴት ነው ማየት አቆምሽ እንዴ? ሶሲ እኮ ናት። ምን ማለት ነው እንዴ? እንግዳችን አይደለች እንዴ? ልጠይቀን እኮ ነው የመጣችው። ነይ ሶስዬ ግቢ። እሺ አልገባኝም። የተፈጠረ ነገር አለ እንዴ? ምን ሆንኩኝ እንዴ? ተቀይራለሁ ብላ የለ እንዴ? ስለዚህ እኛ ደግሞ እንደተቀየረች ማመን እና ራሳችንን ማሻሻል ያለብን። ያው ቦታ ለመቀያየር ያክል ማለት ነው። አልገባኝም። ቆይ ምን ማለት ነው ቦታ ለመቀያየር ስትይ? ከሰዓታት በኋላ ሳይሻለሁ የዛኔ ይገባሻል። አሁን ግን እንግዳችንን ሳሎን ብቻዋን አልተዋት። ልሂድላት። ቆይ እንዴ ጽናት ግን የምሯን ነው እንዴ? እኔ ማላውቀው ሌላ የተፈጠረ ነገር አለ? መቼ ታርቀው ነው? ከምን የሆኑ ነው? ቆይ ፍቅር የሆኑት? አይ ይቅርብኝ፣ ነገር ቢሄድ ይሻለኛል። ኧረ ደሞ በኋላ እዚህ እርስ በርስ ቢጋደሉስ? በኋላ ደግሞ ነገር ብትሆንብኝ ጸጸቱን አልችልም። ስለዚህ በቃ የተፈጠረውን ነገር ቀስ ብዬ ባይ ይሻለኛል። አዎ ቆየ እኮ ቃው እንዳይወስዱብኝ ብዬ እየጠበቅኩ ነበር። አመሰግናለሁ። በቃ እጂ ቆይ ማናት? ምን ተፈጥሮ ነው? ባለቤት አለችኝ ስልሽ አልሰማ ብለሽ ይኸው ከሚስቴ ጋር አጣላሽ። እውነትህን ነው? ወይኔ ጉዴ! በጣም ይቅርታሽ። ችግር የለውም። በቃ አሁን እንጂ ደግሞ መታ ሌላ ነገር እንዳይፈጠር። እሺ ሄዳለሁ። ወይኔ ላግኛትና ላውራት እንዴ ምን እንደተፈጠረ። አያስፈልግም፣ እኛውን እንፈታዋለን። እሺ ይቅርታ። በጣም አዝናለሁ ስለተፈጠረው ነገር።
አንቺ ደግሞ ማንሽ ቤቴ ውስጥ የገባን ሴት እንደምገል አልነገሩሽም? አሬ እኔ እናት ተረጋጊ። እኔ እንዳሰብሽው አይደለም፣ አጋጣሚ ነው። እኔም በአጋጣሚ ቤቴ ውስጥ የገባን እድል አላስመልጥም። አሁን ካፈር ስደባልቅሽ ከማን ጋር ጣላሽ ይገባሻል። እጂ ልቀቂ፣ በእናትሽ እየሰመምሽ ነው። እባክሽ ልቀቂ። ምን ይሆንሽ ነው? ምላስሽን ነው የምቆርጥልሽ። እሺ ፈጥኖ ደራሿ ቶሎ ደረስክላት አይደለ? ምን ነው ትንሽ ቀደም አትልም ነበር ሳልጎዳት? ሰኒ ተረጋጊ። ምንድነው? ሰሚኛንሽ? እኔና እሱ ባልና ሚስት ነን። ሁለተኛ አጠገቡ እንዳደርሽ እሺ? እና እኔ ምን አገባኝ? ምግብ መብላት ምን ችግር አለው? ለሱ ማግሮስ የምችለው እኔ ሚስቱ ብቻ ነኝ። ለአንቺ የተፈቀደ አይደለም። ኧረ ወደዛ። ፍቅር ነው እንደዚህ የሚያደርጋችሁ? በቃ አንቺ ጂኒ እሷን አወራታለሁ። ምን ነው ባሌ እንደሆንክ እንዳልናገር ፈልገ ነው? አረ ሰኒ እንደዛ አይደለም። ሁላችሁም ስሙ፣ እኔና ጆከር ባልና ሚስት ነን እሺ? እንግዲህ ያው እኔንም ስሙኝ። ከዚህ በኋላ አንድም ሴት እንዳይጠጋኝ። እኔ የሰኒ ባለቤቷ ነኝ። አንዴ ቆይ፣ ለምንድን ነው እንደዚህ የምታይኝ? ባለቤትሽ አይደለም እንዴ? እሱ ማነ ታዲያ ለምንድን ነው ከሌላ ሰው እጅ መጎርሰው? ያው ሰኒ ከሰው ልጅ እኮ ስህተት አይጠፋም አይደል? በቃ አስተካክሏል። ሰኒ ቤታችን በሱ በኩል አይደለም። ወደዛ ከሄድሽ ወደ ስራ ቦታ ነው የምንመለሰው። አንተ ከፈለክ እዚህ መሆን ትችላለህ። እኔ እዛ ነው መሆን። ይሽ ጠፋው አይደለ? ቡና ላፈላልሽ እኮ ሰዓት እያቀጣጠልኩኝ ነበር። ውይ በጣም ተቸገርሽ። እኔ እኮ ቡና ጠጥቼ ነበር የመጣሁት። እንዴ እንግዳ በባዶ ቤት? ኧረ ካልሽሽ ግን ለምን ነበር የፈለግሽ? ያው ባለፈው የሰማሽው ነገር ልክ አይደለም እና ልክ ባልሆነ ነገር ነበረ ስትወቅሽኝ የነበረው። እሱ ልንገርሽ ብዬ ነው። ይኸውልሽ ጽናት፣ አሁን ላይ አንቺን ማመን ይከብደኛል። ግን ደግሞ ሁሉንም ነገር ያደረኩት ለኪራ ስለማስብለት እንጂ አንቺን ለመጉዳት ፈልጌ አይደለም። አረ ለነገሩ ልክ ነሽ። በዚህ ዘመን እንዳንቺ አይነት ጥሩ ሰው ከየት ይገኛል? በጣም አሳቢ ነሽ። እየቀለድሽ ግን አይደለም አይደል እንዴ? አረ ለምን ቤቴ ድረስ ጠርቼሽ እንዴት እቀልዳለሁ? አረ እየቀለድኩ አይደለም። አይ ነገሮች ፈጣጠኑብኝ ብዬ ነው ሳስበው። እስከ ዛሬም ብዙ ስህተት ሰርቻለሁ። ስለዚህ እነዛን ስህተቶቼን ማረም አለብኝ እና የተፈጠሩትን ነገሮች በሙሉ እንርሳቸው። በጣም አመሰግናለሁ ጽናት። ብታይ ብቸኝነት አፍጦ ሊበላኝ ሲል ይደረሽልኝ። ይገባኛል። እኔም በብቸኝነት ብዙ ጊዜ ተሰቃይቼ አውቃለሁ። ስለዚህ እረዳሻለሁ። በቃ አሁን እሳቱን ላይ መጣ። ተመስገን ፈጣሪ። ይሄ ምንድነው? ቡናውን እኮ እዚህ ባፈላው ይሻላል ብዬ ነው። አይሻልም? ታዲያ እሳቱን መሬት አታረጊም ነበር? አይ እዚህ ጋር ይሁን በደንብ እንዲደርስሽ ማለቴ እንዲሞቅሽ። አልገባኝም ጽናት። ቆይ ጽናት ምን እያደረግሽ ነው? ጽናት በሩን ክፈችልኝ። ጽናት ምን አይነት ቀልድ ነው የምትቀልጂው? በሩን ክፈችልኝ። ኒና በሩን ክፈቱልኝ። በሩን ክፈቱልኝ ኒና። አረጺም ነው እንዴ? ምንድነው? ቆይ ሳሎን የሚጮኸው ደግሞ ምንድነው? ጉሮሮዬን የሚከረክረኝ
በረሯን ለማጥፋት ሳሎን እኮ ባህላዊ ፊሊቲ ነፍቼ ነው እንዴ? አልገባኝም። ቆይ የምን በረሮ ነው? 2 እግር ያላትን በረሮ ነው እየቀጠዋት ነው። ኧረ ተይ ምን አድርገሽ ነው? ልጅቷ እንዳትሞትብሽ። ምን እንዳትሆን ነው እንዴ? እኛስ በዚህ እየተቀጣን አይደል እንዴ ያደግነው? አልገባኝም። ቆይ ምን እያደረግሽ ነው እንዴ? ካልገባሽ ተይው በቃ ኒና። እንዴ ማይገባሽን ነገር አትጠይቂኝ ዝም ብለሽ። ሃይ ሄሎ ናቲ። ኧረ በእናትህ ና። ሶሲና ጽላት እዚህ ሳሎን ሊጋደሉልን ነው። አዎ በእናትህ ቶሎ ነው። ቅዱሴ ሰማክ ቅዱሴ ምን ሶስተኛውን ጦርነት መጀመሩና ምን ወደ ምታው ይኸውልህ ቅዱሴ አሁን ኢና ደውላ ሶሲና ጽናት ሊጋደሉ ነው ድረሱ ብላ ደወለችልኝ። እኔ የምለው ቆይ ሶሲ እዛ ቤት ምን ታረጋለች? እኔ ምንም አውቀው ነገር የለም ግን ኢና መሀል ያገላግላሉ ብላ አናቷን ብለው እንዳይደፋት እኮ ነው። ፈርቼ እኮ ነው። አባክ ይሄን ያህል ኃይለኛ ጸብ ነው እንዴ? እንዴ በጣም ኢና እኮ በጣም ያሰለች እኮ ነው ቅዱሴ። ያልሰማሃትም? ለነገሩ ሶሲ እዛ ቤት ሄዳ አደገኛ ጦርነት መፈጠሩ የማይቀር ነው። በቃ በሩን ክፈተውና እንሂድ። ሶሲ